ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ እንደተለመደው የተለያዩ የእንግሊዘኛ አረፍተ ነገሮችን ወይም ደግሞ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። እንግዲህ የምንሰራቸው ቪዲዮዎች በተለይ ጀማሪ ለሆናችሁ ቤተሰቦች እንግሊዘኛን ማንበብ መጻፍ ለማትችሉ በቀላል መንገድ እንዴት ማንበብ መጻፍ እንደምትችሉ ነው እያስተማርን የምንገኘው። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል፣ እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ቤተሰቦች ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ እናንተም ተጠቀሙ፣ እኛንም አበረታቱን። ወደ ትምህርቱ እንሄዳለን። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ ከመጀመሪያው ስንጀምር እያንዳንዱን የእንግሊዘኛ ቃል እንዴት እንደምናነብ እንማማራለን። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ፊደል አይ ነች። አይን አይ እንላለን። አይ ብለን እንጀምራለን። ወደዚህኛው ስንሄድ ደብሊው አይን በአንድ እናነባለን። ምክንያቱም የመጀመሪያዋ ተነባቢ ነች፣ ሁለተኛው አናባቢ ነው። ስለዚህ ደብሊው አይን ዊ ብለን እናነባለን። ዊ ሚል ድምፅ አለው። ከዛ ኤል የሚለው ሁለት ተነባቢ በተከታታይ መጥቷል። ስለዚህ ል ብለን እንደ አንድ ድምፅ እናነባዋለን። ስለዚህ በአንድ ላይ ምን ብለን እናነባዋለን? ዊ ኤል ዊኤል ዊኤል። ኦኬ። ከዛ ወደዚኛው ስንሄድ በደንብ ተከታተሉኝ። ሲኤ እንደ ካ ሳይሆን እንደ ኮ ነው የሚነበበው። ለምን? ኤ የመጣችው በሁለት ተነባቢዎች መካከል ነው። የመጀመሪያዋ ፊደል ተነባቢ ነች፣ ኤ አናባቢ ነች። ከዛ ተነባቢ በተከታታይ መጥቷል። በዚህን ጊዜ ሲኤን እንደ ካ ሳይሆን እንደ ኮ ነው የምናነበው። ኮ እንላለን። ኤል ባንድ ላይ ል ተብሎ ይነበባል። ስለዚህ ባንድ ላይ ምን ብለን እናነበው? ኮ ል ኮል። ኦኬ። ባንድ ላይ አይ ዌል ኮል። አይ ዌል ኮል ስንል ምን ማለት ነው? እደውላለሁ እንደማለት ነው። ኦኬ። ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ብለን እናነባለን። ኦኬ። ከዛ ጂ አይን ጊ ብለን እናነባለን። ጊ። ኦኬ። ቪኢን እንደ ቭ በአንድ ላይ ጊ ቭ ጊቭ። ኦኬ። ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ፣ ኦና ዩን በአንድ ላይ ው ብለን ማንበብ። ስለዚህ ሙሉ ስናነበው ይ ው ዩ በአንድ ላይ እናነበው አይ ጊቭ ዩ። አይ ጊቭ ዩ ምን ማለት ነው? እሰጥሃለሁ ወይም እሰጥሻለሁ ማለት ነው። ኦኬ። ወደዚህኛው ሳይድኛውስ ምን ይላል? በተመሳሳይ አይን አይ እንላለን። ኦኬ። ከዛ ደብሊው አይ እንደ ዊ ይነበባል ብለናል። ኤል እንደ ል በአንድ ላይ ዊ ኤል ዊኤል ዊኤል። ኦኬ። ወደዚህኛው ስንሄድ በተመሳሳይ ከዚህ ጋር ሲኦን እንደ ኮ ሳይሆን እንደ ካ ነው የምናነበው። ለምን? በሁለት ተነባቢ መካከል ነው ከዚህ ጋር የሚመጣ። ይኸው ተነባቢ አናባቢ ተነባቢ አናባቢ ሆኖ ነው የመጣው። ስለዚህ ሲኦን እንደ ኮ ሳይሆን እንደ ካ እናነባለን። ኤምኢን እንደ ም በአንድ ላይ ካ ም ካም። ኦኬ። ሙሉ ሲነበብ አይ ዌል ካም አይ ዌል ካም እመጣለሁ ማለታችን ነው። ኦኬ። ወደዚህኛው ሰንኛውስ ምን ይላል? አይናቲን ኢት ብለን ማንበብ። አይነ ኤስ በአንድ ላይ ኢዝ ተብሎ ይነበባል። ኦኬ። ከዛ ሲኦን እንደ ኮ፣ ኤልን እንደ ል፣ ዲን እንደ ድ። ከዛ በቀላሉ ምን ብለን እናነባዋለን? ኮ ል ድ ኮልድ። ኦኬ። ሙሉ ሲነበብ ኢት ኢዝ ኮልድ ኢት ኢዝ ኮልድ ቀዝቃዛ ነው ማለታችን ነው። መልካም። ወደዚህኛው ስንሄድ ከዚህ ጋር ደግሞ ኤልኦን ሎ ብለን ሳይሆን የምናነበው ሉ ተብሎ ነው የሚነበብ። ለምን? ኦኦ ሚል ሁለት አናባቢ በተከታታይ ስለመጣ ማለት ነው። ስለዚህ ኤልኦን እንደ ሉ፣ ኦ ሳይለንት ነች፣ ኬን እንደ ክ በአንድ ላይ ሉ ክ ሉክ። ኦኬ። ከዛ ኦ ዩ ቲ በአንድ ላይ አውት ተብሎ ይነበባል። ሙሉ ሲነበብ
ሉክ አውት ምን ማለት ነው? ሉክ አውት ስንል ተመልከት ማለታችን ነው። ኦኬ ከዛ ወደዚህኛው ስንሄድ ቲን እንደ ት ማንበብ፣ አሪው እንደ ረ፣ ኤስ እንደ ስ፣ ቲ እንደ ት በአንድ ላይ አገጣጥመን ስናነበው ተ ረ ስ ት ተረስት። ከዛ ኤሚን እንደ ሚ በአንድ ላይ ተረስት ሚ ተረስት ሚ እመነኝ ወይም እመኘኝ ማለት ትችላላችሁ። ኦኬ ወደዚህኛው ስንሄድ ኤስን እንደ ስ ማንበብ፣ ቲኤን እንደ ታ፣ ዋይን እንደ ይ በአንድ ላይ እስ ታ ይ እስታይ። ኦኬ ከዛ ኤችኢን እንደ ሂ፣ አርኢን እንደ ር በአንድ ላይ ሂ ር ሂር ተብሎ ይነበባል። ሙሉ ሲነበብ እስታይ ሂር እስታይ ሂር ከዚህ ቆይ እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ኦኬ ቢኢን እንደ ቢ ማንበብ በቀላሉ ቢ ብለን እናነባለን። ኦኬ ይህስ ምን ይላል? አርኢን እንደ ሪ፣ ኤል እንደ ላ፣ ኤክስ ክስ የሚል ድምፅ አላት። ሙሉ ሲነበብ ሪ ላ ክስ ሪላክስ። ኦኬ በአንድ ላይ ቢ ሪላክስ ዘናበል ወይም ዘናቤ ማለት ትችላላችሁ። ኦኬ ይህስ ምን ይላል? ቢ ለብቻዋ እንደ ብ፣ ከዛ አርኢን እንደ ሪ፣ ኤንን እንደ ን፣ ጅን እንደ ግ በአንድ ላይ ብ ሪ ን ግ ብሪንግ። ከዛ አይናቲን ኢት ብሎ ማንበብ ሙሉ ሲነበብ ብሪንግ ኢት ምን ማለት ነው? አምጣ ወይም አምጪው ማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤች ኦን እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ በአንድ ላይ ሆ ል ድ ሆልድ። ከዛ አይናቲን ኢት ብለን ማንበብ ሙሉ ሲነበብ ሆልድ ኢት ሆልድ ኢት ስንል ተሸከመ ወይም ተሸከሚ ማለት ትችላላችሁ። ኦኬ ከዛ በተመሳሳይ ከዚህ ጋር እንዳሳየዋችሁ ማለት ነው። ተመልከቱ አሁን እዚህ ጋር ሲኦ እንደ ኮ ሳይሆን እንደ ካን ያነበብ ነው። ለምን? ተነባቢ አናባቢ ተነባቢ አናባቢ ሆኖ ስለመጣ። ስለዚህ ሲኦን እንደ ካ፣ ኤምኢን እንደ ም በአንድ ላይ ካ ም ካም። ኦኬ ከዛ አይና ኤንን በአንድ ላይ ኢን ብሎ ማንበብ ሙሉ ሲነበብ ካም ኢን ምን ማለት ነው? ግባ ወይም ግቢ ማለት ነው። ኦኬ ከዛ ቲኤን በተመሳሳይ እንደ ታ ሳይሆን እንደ ቴ ነው የምናነበው። ከዛ ኬኢን እንደ ክ በአንድ ላይ ቴክ ቴክ። ከዛ አይናቲን ኢት ብሎ ማንበብ ሙሉ ሲነበብ ቴክ ኢት ውሰደው ወይም ውሰጂው ማለታችን ነው። እሺ ይህስ ምን ይላል? ኤስኤን በተመሳሳይ ሳ ሳይሆን ሴ ብለን ነው የምናነበው። ለምን ነው እንደዛ እያለ የምናነበው? ሳ ብለን ማናነበው ለምን ነው? ከሁለት በላይ አናባቢ ወይም ደግሞ ቫውል ስላለው። ስለዚህ ኤስኤን እንደ ሴ፣ ቪኢን እንደ ቭ በአንድ ላይ ሴ ቭ ሴቭ። ከዛ አይናቲን ኢት በአንድ ላይ ሴቪት ቆጥቢ ወይም ቆጥብ ማለት ነው። እሺ ከዛ ወደዚህኛው ስንሄድ ፒዩን እንደምናበበው እንደ ፑ፣ ኤስኤችን እንደ ሽ በአንድ ላይ ፑ ሽ ፑሽ። ከዛ አይናቲ ኢት ሙሉ ሲነበብ ፑሽ ኢት ፑሽ ኢት ሳበው ወይም ሳቢው ማለታችን ነው በአማርኛው። ስለዚህ እንዴት በቀላል መንገድ አንብበን ማንበብ ብቻ ሳይሆን እንደተረጎምነን በዚህ ቪዲዮ ወይም ትምህርት እንደተመማርነን አይተናል ማለት ነው። ስለዚህ ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ሳትሰለቹ መከታተል፣ ሁሌም ፕራክቲስ ማድረግ። ትምህርቱን ስትከታተሉ ከቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ፕራክቲስ ማድረግ፣ ልምምድ ማድረግ። እንደዚህ ካደረጋችሁ በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ ታመጣላችሁ። ማንኛውም ያልገባችሁ ጥያቄ ካለ እንዲሁም ደግሞ እንደሰራላችሁ የምትፈልጉት ነገር ካለ ኮመንት ሴክሽን ላይ አስቀምጡልኝ። የእናንተን ጥያቄ መሰረት አድርጌ ጥያቄም ከሆነ መልሳለሁ፣ የሚሰራም ነገር ካለ እሰራላቸዋለሁ። እንዲሁም ደግሞ የበለጠ ለእናንተ ይጠቅማሉ የምላቸውን ትምህርቶች እየሰራሁ ሂጄ እንድቀርብ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ አበረታቱኝ። የዛሬ ትምህርታችን ይህንን ይመስላል። ቀጣይ ሌላ ትምህርት ወይም ቪዲዮ ይዤላችሁ እስክመጣ በያላችሁበት መልካም ጊዜ ተመኘሁ። ሰላም ሁኑ።